ሰጥቶ ይችላል። ያንን ድሽቃ ከፈለገ መሸጥ ይችላል። ያንን ድሽቃ ደግሞ ቆይቼ አይ ትንሽ እንትን ሲል በደንብ ይሄ ጦርነት የሚፋፋም ከሆነ ደብቄ ሸጠዋለሁ ካለም ደግሞ አሁን ልክ ከ1.2 ሚሊዮን በአንድ ሁለት ዓመት ውስጥ 4 ሚሊዮን እንደገባ ትንሽ ቢያስቆየው 10 ሚሊዮን ሊገባ ይችላል። ስለዚህ በ10 ሚሊዮንም ሊሸጠው ይችላል። because የጦር መሳሪያ ቁጥሩ እየጨመረ ስለመጣ ስለዚህ ፋይት የሚያደርጉበት ኮስት ስለሌላቸው እነሱን መያዝ ቀላል ስፔሻሊ አማራ ነው። ምክንያቱም ስለሌላቸው ህዝባቸው ነው የሚወቁት። ለምን ብለው ለአብይ አህመድ የራሱን ህዝብ ይወቃል። አሁን ከኤርትራ ጋር ምናምን እናንተና ከኤርትራ ጋር ወይንም ከሶማሊያ ጋር ምናምን አይደለም የሚዋጋው የራሱን ማህበረሰብ እኮ ነው መጥቶ በጥይት የሚያወዱ ወንድሙን ነው የሚገለው። ስለዚህ የሚገልበት አላማ የለውም። እና እኔ አሁን እንደ አንድ መከላከያ ውስጥ ብሆን ቁጭ ብዬ የማየው ስመጣ የራሴን ማህበረሰብ የምትገሉ እናቶችን ወይንም አባቶችን ወይንም ንጹሃንን ላይክ ወጣቶችን የ18 ዓመት የ20 ዓመት የ30 ዓመት ወጣት ነው የሚገሉ ለዋይ ለምን እንደሚገልበት ምክንያት ለምንስ ያስገድላል? ስለዚህ በዚህ ወይ አንደኛ የራሱን ጥቅም ማስከበር ይችላል at the same time የማህበረሰቡንም ጥቅም ማስከበር ይችላል ብዬ አስባለሁ። እና ይሄን በዛ ልክ አንደርስታንድ ማድረግ አለ። ሌላው ወጣቱ አንዳንዶቹ አሁን ለምሳሌ ብር ላይ ኖራቸው ይችላል። ብር ከሌላቸው ምን ማድረግ ይችላል? ሚሊሻ ውስጥ መግባት ይችላል። ሚሊሻ ውስጥ የሚገቡበት አላማ ኑሯቸው ማለት ሚሊሻ ውስጥ ስትገባ የመከላከያን ምን ማድረግ ትችላለህ? መዋቅሩ ከየት ወደ የት በየት በኩል እንደሚወጣ በስነ ስርዓት አንደርስታንድ ማድረግ ትችላለህ። ስለዚህ እዛው ሚሊሻ ውስጥ ገብተህ ትጥቅ ተቀበለ ሚሊሻ ስትሆን አሮማርክ ትጥቅ ይሰጧል። ያንን ትጥቅ ተቀበለህ መከላከያው በየት በስንት ሰዓት እንደሚወጣ ታውቃለህ። አንድ ለአምስት ከተደራጀ ይሸጧል። ባይዘው ለሚሊሻዎች በጣም ብዙ መሳሪያ ነው የሚሰጡት። መሳሪያውን ትቀበላለህ፣ ግን መሳሪያውን ግን ወንድምህን ለመምታት አይደለም የምታደርገው ራሱን እዛው የሚወጣው የአብይ አህመድ ሰራዊት እዛ ሆነ መምታት ይችላል። ስለዚህ there is a different ways ማድረግ የምችለው ነገር አለና በኤቭሪ ዳይሬክሽን እኛ the end of the day ማህበረሰባችን ቅድም አኪላም በስነ ስርዓት ሲለው ነበር ድሃ መሆን የለበት። ዋይ ለምን ድሃ መሆን የለበት? ከዚህ አሁን ለምሳሌ ይሄ ሁላ ሰራዊት ኢቭን በፋኖ ደረጃ መጨረሻ ላይ መስዋዕትነት ከፈለ ተዋጋ ምን አለ ይሄ ሁላ ነገር መስዋዕትነት ከከፈለ በኋላ ምንድነው ትርፉ የሚያገኝ? መስዋዕትነት ከፍሏል ለማህበረሰቡ። ሳማው እግሩ ሊመታ ይችላል። ቤተሰቦች አሉት፣ አብዛኞቹ እናት አላቸው፣ ልጆች አላቸው። መጨረሻ ላይ ይሄ ጦርነት ካለቀ በኋላ እንደ ፋኖም ራሱ ቁጭ ብሎ ካሰበ መጨረሻ ላይ ሳማው ምንድነው ይሄ ጦርነት ከተጠናቀቀ በድል ከተጠናቀቀ በኋላ ሚሊዮነር ሆኖ ነው የሚጠናቀቀው ትግሉ። ይሄ ኢትዮጵያ ውስጥ ብቻ አይደለም አብዛኛው ሀገራቶች ላይ ስፔሻሊ በእንትን ይሄ ታጣቂዎች ሽምቅ ታጣቂዎች መጨረሻ ላይ ባለሀብት ሆኖ ነው የሚጠናቀቀው። ስለዚህ እኛ ዘ ሴም ታይም የምናየው ምንድነው ብዙ ሚሊዮነሮችን በኢትዮጵያ ውስጥ ማፍራት አላማችን which is ቢዝነስ ይሰራሉ። አሁን ለምሳሌ ቢዝነሶች የሚሰሩ ቢዝነሶች አሉ። ልክ ዋንስ ያንን ገንዘብ ካገኘ በኋላ የሚሰሩት ቢዝነሶች አሉ። እና the end of the day እኛ የህሉና ጦሩን ኦልሬዲ አልፈነዋል። ቢካዝ ለምን ማህበረሰባችን ኦልሬዲ የህሉና ነገር እንዳለበት አስረድተን ማህበረሰቡ አንደርስታንድ አድርጎት ከዚህ በኋላ አማራ እየተገደለ መሆኑን ያውቃል። አሁን ግን ምንድነው ዋናው ኢኮኖሚ ነው። እናንተም አሁን ከዚህ በፊት አንተሳው እዚህ ውስጥ ቤት ውስጥ ያሉት ሰዎች ሲጠይቁ የነበሩት የአማራ ማህበረሰብ እኮ በኢኮኖሚ እየተጎዳ ነው። አዎ አሁን ደግሞ ኢኮኖሚ መካሻ ደግሞ ይዘመጣል። ያ ደግሞ 600 ቢሊዮን ብር አማራ ክልል ውስጥ እየተዟዟረ ያ ብር መውጣት የለበትም ብለን ነው ያ ብር አማራ ክልል ውስጥ ኪፕ መደረግ አለበት። ማህበረሰቡ መያዝ አለበት ያንን ገንዘብ። መከላከያ ኤቭሪ ታይም በወጣ ቁጥር ብሮች ናቸው እየወጡ ያሉት። መከላከያ ነው የአብይ አህመድ ስራ እና እቺን ላስደምጥህና እኔም በዚህ ያው ቴዲ ለምታደርገው ነገር ያው ዘንድ ኦፍ ተዴ ፍትሃዊ የሆነ ሁላችንም ታወያያለን። አንድ እችን ላስደምጥህና ሰው አንደርስታንድ እንድታደርገው ይሄ እዚህ ብቻ ሳይሆን መሬት ላይ ያሉት ፋኖች የሚናገሩትን አንዳንድ እዚህ አማራ ገበሬ እንግዲህ የመጨረሻው እድልህ እየደረሰበት ያለው ጊዜ ስለሆነ ይሄን እድልህ እንግዲህ የመጨረሻው እድልህ እየደረሰበት ያለው ጊዜ ስለሆነ ይሄን እድል መጠቀም አለብህ ብዬ አስባለሁ። አንደኛ ከአብራክ ከፋይ ልጆችህ ስንት ዋጋ አንተም እየከፈል እነሱም እየከፈሉ ይሄን ትግል ከዚህ ደረጃ ደርሰዋል። አሁን ላይ የያዘውን ትጥቅ ይዞ ሳይወጣ ሲገፍ ሲያሰቃይ የነበረውን እየያዝክ መታጠቅ አለብህ ማለት ነው። ስትታጠቅ እያመጣህ እያስመዘገብክ የቡድኑን መሳሪያ የሚገባህንም ገንዘብ እየሰጠን የምትይዘውን የፈለከውን አንተ እያያዝክ እንድትታገል ወይም መጠበቂያህን እንድትይዝ ስንል ጥሪያችንን እናቀርባለን ማለት ነው። ኦኬ ያው ለገበሬው ነው። ገበሬው ምን ራሱን አደራጅቶ እያለ ያለው ምንድነው? ገበሬው ተደራጅቶ 1 ለ5 ሚሊዮን 5 ለ10 እንደፈለገ አድርጎ ተደራጅቶ ከተደራጀ በኋላ እዛ ያለው አማራ ክልል ውስጥ ያለው ገዳይ ቡድን አለ። እሱም ቡድን ትጥቁን ካስፈታው ያስመዘግባል። ካስመዘገበ በኋላ ከፈለገ ኪፕ ማድረግ ይችላል፣ ለራሱ ማስቀመጥ ይችላል። ከፈለገ ደግሞ ምን መሆን ይችላል? ያንን ነገር ለፋኖ መሸጥ ይችላል።
ስለዚህ ይሄንን ነው እንትን ፍትሃዊ ሆኖ ነው እየጠየቀ ያለውና ይሄ ኦልሬዲ መሬት ላይ ወረደ ስራ ስለሆነ ባለፈው ያው አቴንክ የባለፈው እንትን ስፔሻሊ ላስት አካባቢ የተደረገ ትልቅ ስራ ነው የተሰራው። ስፔሻሊ አሳምነው ኮር የሚባሉት የሰሩትም ስምላር ነገር ነው። የከተማው ሰዎች ነው የሚታጠቀው ራሱን ያስጠቃል። ከተማ ውስጥ እኮ ናቸው መከላከያዎች ከገበሬው ቀጥሎ የከተማ ሰውም ራሱ ይታጠቃል። ለሴንቲንግ ተደራጅቶ መጠቆም ሊሆን ይችላል። እንደፈለገ አድርጎ መደራጀት ያው እዚህ ዲቴል እንትን ማለት ስለማልፈልግ ነው። ግን ያው በደንብ አንደርስታንድ ታደርጓለህ ብዬ አስባለሁ። ግን እኛ ደንዶፍ ደረ የኢኮኖሚ ጫና አለው። የአማራ ህዝብም ለሌላም ኢትዮጵያ የኢኮኖሚ ጫና አለው። ግን አማራ ክልል ውስጥ ግን በኢኮኖሚ ወድመናል፣ ምን ብለናል። ስለዚህ ማህበረሰባችን ደግሞ መደሄት የለበትም። በኢኮኖሚ ራሳችንን መገንባት አለብን ብለን እናስባለን። ትጥቅ ትግሉንም እያደረግን ይሄ ተመጋጋቢ ነው። ትጥቅ ትግልን ታደርጋለህ አዘሴም ታይም ኢኮኖሚውንም ታሳልጣለህ ማለት አንድ ላይ ሆኖ የሚመጣ ነውና ትጥቅ ትግል ብቻ እያደረግን በኢኮኖሚ ማህበረሰባችንን እየጎዳን አንሄድም። ስፔሻሊ ብር ይዞ መከላከያ ሲዞር የአብይ አህመድ ወታደር እያንዳንዱ ወታደር አንድ እንትን ክላሽ 150 ሺህ ኮረች እያንዳንዱ ጥይት አንድ የአብይ አህመድ ሰራዊት ተሸክሞ ይዞት የሚዞረው 200 ብር ጥይት ነው ተሸክሞ ይዞር ሰው በትንሹ 200 እስከ 300 ጥይት ተሸክሞ ሊልቸው ወይንም በብዛት የሚሸክሙ 220 ጥይት ነው የሚሸክሙ። ስለዚህ ኦቨርኦል አንድ መከላከያ ወይንም እዛ የአብይ አህመድ ሰራዊት ከአንድ ቦታ ወደ አንድ ቦታ ሲሄድ እያንዳንዱ ሰው 200 ሺህ በላይ እቃ ይዞ ነው እየዞረ ያለው። ስለዚህ ይሄንን አንደርስታንድ ማድረግ አለብን። ያው መከላከያውም በተቻለው አቅም ለማህበረሰቡ እየሰጠ ቢወጣ ጥሩ ነው። ለምን የሚሞትበትም አጀንዳ ስለሌለ ብዬ ስለማስብ ነው። ከሌላ ሀገር ጋር ፋይት አይደለም የሚያደርገው ከራሱ ወንድሞች ጋር ፋይት እያደረጋል ብዬ ነው ማሰብ። መከላከያ እኛ ችግር የለብንም። አሁንም ባለፈው ዕለት የመጡትን የተያዙትን ኦልሬዲ ምንድነው ለቀይ መስቀል እናስረክባለን እያሉ ነው። መተው ቀይ መስቀሎችን እነዛ መረከብ ይችላሉ። ጥሩ ነው ያደረጉት። ብዙ ሰው ሳይጎዳ ምን ሳይል ኦፊሻል እጃቸውን ነው የሰጡት ቀጥታ። ይሄንን አንደርስታንድ መደረግ አለበት ብዬ አስባለሁ። ቴንክ ዩ ቴዲ በጣም ለምታደርገው ነገር እና መሰግናለሁ። ፍትሃዊ ስለሆነ ቴንክ ዩ ከልብ አመሰግናለሁ። ምናልባት የዋና ማራሽ በተደጋጋሚ እንደምናገረው ድርጅት ናቸው፣ ደጋፊ ያላቸው ሎጎ አላቸው። ግን እንደ ሀሳብ ያው የፖለቲካ የራሳቸው አካሄድ አላቸው፣ ታክቲክ አላቸው። በመረጡት ያዋጣናል በሚሉት መንገድ ይሄዳሉ። ቀላል የማይባል ደጋፊም አላቸው። እንደምታውቁት ሎጎዎቻቸውን ከደረታቸው ላይ እና ከጎን ያስቀመጡት ነው። በትጥቅ ጉዳይ ላይ ይሄ በተለይ የሚማረኩ መሳሪያዎችን በትግራይም ቢሆን በአማራም ቢሆን በኦሮሞም ቢሆን በየትኛውም አካባቢ እንደኔ በጣም ጥንቃቄ የሚያስፈልገው ነገር ይመስለኛል። በደንብ ማየት ያለባችሁ መሳሪያ በተለይ አማራ ክልል ላይ መሳሪያ እንደዚሁ ዝም ብለህ ሁሉንም የምታስታጥቀው አካባቢ አይደለም። ትግራይም ራሱ የፈጠረውን ችግር አይታችኋል። ይሄ እንደዚሁ እንደምናወራው አይደለም። ነገ ከነገ ወዲያ ልሰብስብ የምትልበት ጊዜ ላይ በጣም አስቸጋሪ ነው የሚሆንብህ። ራሱን በቻለ መልኩ አሁን እንኳን ባለው ነባራዊ ሁኔታ ላይ ቂም በቀል መወጣጫ ተፈላልገ የምትገዳደል ደም የምትመላለስ በጣም አስቸጋሪ ነው። ምናልባት ከህዝቡ ዘላቂ ሰላም አኳያ ይሄ እንዴት ያለ መፍትሄ እንደሆነ አስባችሁ እንዳመጣችሁ አላውቅም። ነገር ግን ጀስት እንደ ስጋት እንደ ጥያቄ ይህን ነገር ወደፊት ምናልባት አስባችሁበታል ወይ የሚለው ወደ ሌላ ጊዜ ትመልሳላችሁ። ትግራይ ክልል የሆነውን አይታችኋል። ደቡብ ትግራይ ላይ የሆነውን አይታችኋል። ቲፒኤልኤፎች ለራሳቸው ትጥቅ ፍቱ ሲባሉ እምቢ አሉ። እዛው ክልላቸው ውስጥ ደግሞ ትጥቅ ለማስፈታት ደግሞ የሄዱትን ርቀት አይታችኋል። ሚሊሻዎችን ሰብስበውና ከአቅማቸው ውጭ እንደሆነና መጨረሻ ላይ ትጥቅ አንፈታም ያሉ መልሰው ራሳቸው ላይ እንደተነሱባቸው ነገሮች እንደምናወራው ቀላል አይደለም። ሁለተኛ አንድ ሰው ትጥቅ ስትሰጠው ያ ሰው ሊሰራበት ይችላል። ሊሰራበት ማለት ነው በከፋው ሰዓት ተስፋ ያለው ሊነጥቅበት ይችላል። ወንበዴ ሊሆን ይችላል፣ ሽፍታ ሊሆንበት ይችላል፣ ንጹሃንን ሊገል ይችላል። ስለዚህ ትጥቅ እንደዚሁ ዝም ብለን እናስታጥቃለን የምትሉት ነገር አይደለም። ይህ ኃላፊነት በጣም የሚያስፈልገው ነገር ነው። በጣም በጥንቃቄ መታየት ያለበት ነገር ነው። እነዚህ እንደምናድለው ፖስት ካርድ አይደለም። ኢቨን እንኳን መንግስት ራሱ በመንግስት ደረጃ ራሱ የተሰሩ ሚስቴኮችን የምታውቁት ነው። በሰሜኑ ጦርነት ላይ ማርካችሁ ታጠቁ ብሏል አይደል? የፌዴራል መንግስቱ ማርካችሁ ታጠቁ ካለ በኋላ ድጋሚ አንዳንድ ጊዜ በወቅቱ ስንናገረውና ያቺ የግርግር ጊዜ ካለፈች በኋላ
ትጥቅ ለማስፈታት የምንፈልግበት ጊዜ ሊኖር ይችላል። ነገ ከነገ ወዲያ ሀገር አስተዳድራለሁ እያልክ ያለ ፓርቲ ወይም ደግሞ ስብስብ እያንዳንዱ እርምጃ በጣም በጥናት የተመሰረተ ካልሆነ በጣም አስቸጋሪ ነው የሚሆነው። መንግስት ከፕሪቶሪያ ስምምነት በኋላ ትጥቅ ፍቱ ሲላቸው አማራ ክልል ላይ ሆኖን አይታችኋል፣ ትግራይ ላይ ሆኖን አይታችኋል። እንዴ ማርካችሁ ታጠቁ ብለን የለ እንዴ ለምንድን ነው የምንፈታው የሚል እንደገና ትጥቅ ያነሱ ነፍጥ ያነሱ እንደገና እንደተነሱበት አይታችኋል። እና በተለይ ይሄ የነፍጥ ጉዳይ ላይ በጣም በጥንቃቄ ሊታይ የሚገባው ነገር ነው። ወላጆች እዛ አካባቢም ካሏችሁ ዘመድም ካላችሁ እዛ አካባቢ እንደኔ ይሄ የሚመከር አይደለም፣ ወንጀልንም የሚያስፋፋ ነገር ነው። ከይቅርታ ጋር የአማራ ህዝብ የታጠቀ ማህበረሰብ ነው። አይነው አውቃለሁ። የታጠቀ ማህበረሰብ ነው። ያንን ነው የምናጠናክር። ምንም ጥያቄ የለም። የታጠቀ ማህበረሰብ ነው። የታጠቀ ማህበረሰብ መሆኑ በራሱ መንገድ ፕሮስ ኤንድ ኮንስ አሉት። ትግራይም የታጠቀ ማህበረሰብ ነው ከአፍ እስከ ገደፉ። ግን የምታዩት ምንም ማንወሻሸው ነገር አለ አይደል? ስለዚህ አንድ ሀገር ውስጥ እንደኔ በጣም ነገሮችን በጥንቃቄ ለማየት እናንተ ምናልባት ለማየት የፈለጋችሁት አንግል እኔ ይገባኛል፣ ግን ምናልባት ያላያችሁበት አንግል ካለ በዛ ላሳያችሁ ብዬ ነው። እንደዚሁ እንደ ቀላል ስናወራው ቀላል እንዳይመስል ወደ አፄ ቀጥሎ ልዕልና ከዛ ወደ የት ነበር ከሄዳለሁ? ቴዲ ሌላ ጊዜ ቴዲዋ ጻሲ። እሺ ቴንክ ዩ ቴዲሻ። ሰላም ነው አሎ እንዴት ነሽ ልዕልና? አለን አገስ ወርዶች የእንቁላል ቀቃይ ማለት እችላለሁ። አንተ ቤት የእንቁላል ቀቃይ ልጅ ማለት ይቻላል? ለምን አይቻልም? ፖለቲካሊ አንተ አንዳንዴ ሰው እንትን ስለምትል ነው። እሺ እንቁላል ቀቃይ ልጅ ማለት ይቻላል? ምን ችግር አለ? ኦኬ በመጀመሪያ የተፈጠረውን ነገር ስሰማ አሁን እንደረሸኗቸው እዚህ ሩም ውስጥ ነው የሰማሁት። ይሄ ትግል አልለውም። this is pure terrorism ነው የምለው። የቲፒኤልኤፍን ቴሮሪዝም ነው ካልኩት this is terrorism too። ምንም ለፖለቲካል ሪዝን አትረሽንም። ፖለቲካል ፐርፐዝ ካለ ልትገላ አትችልም። እነዚህን ሰዎች ፋኖ ብዬ ልጠራ ከዚህ በኋላ አልችልም። የእንቁላል ቀቃይ ልጆች ነው የምላቸው። ያንን ደግሞ ፒውርሊ እያሳዩ ያሉት አርቱታቸው የማንን ባህሪ እየሰሩ እንዳለ ነው እኔ የተረዳሁት። የማንን ስራ እየሰሩ የፖለቲካል ኢንትረስት የላቸው። አማራን ማውደም፣ አማራን ማዋረድ፣ የአማራን ክልል ፎር ለሻቢያና ለቲፒኤልኤፍ ፖለቲካል ጎል ራሳቸውን ሳክሪፋይስ አድርገው ሄደው ቲፒኤልኤፍ ቀሚስ ስር የሚደበቁ እንቁላል ቀቃይ ልጆች ናቸው። ዳት ሲምፕል ዛት። ካወርድ ብቻ ነው አማራ ዝም ብሎ ጠመንጃ ያላዘውን ሰው ሊረሽን አይችልም። ሲያልተኮሰበትን እንኳን ሊያደርገው አይችልም። ኢትስ ኢምፖሲብል። ይሄ ሪሊ ሃፕን ካረገ በቃ መስመራቸውን ስተዋል እነዚህ ሰዎች። አማራ ነኝ ብሎ ፕራውድሊ እንደዚህ አይነት ነገሮችን ፑሽ የሚያደርግ ይሄ ልቀበለውም አልችልም። ቲፒኤልኤፍን ለምን ተቃወምኩት? for what reason ነው ያንን እንትን ያደረኩት? መከላከያን ስለረሸኑ መስሎት በተኛበት። ይሄኛውም ደግሞ the same thing is happen እያደረገ ነው። ሌላው በጣም ከፌደራል መንግስትም ሆነ ከክልሉ መንግስት ክላሪቲ እንዲኖር የምፈልገው ተጠያቂነትን ማየት ፈልጋለሁ። የፈለገ ብትለኝ እንደዚህ አይነት ቴሮሪዝም ስራ ገብተህ ባንዴ እንደዚህ ለማድረግ without inside help ይሄ ነገር ይሆናል ብዬ ልቀበል አልችልም። ሀብን ያደረገውን ነገር የክልሉ መንግስት በለኝ የፌደራል መንግስትን በለኝ ይሄ ነገር እንደሚመጣ ሳያውቁት ቀርቶ ነው ልልህ አልችልም። because እቅዱን እርግጠኛ ነኝ ፕሪፔር እንደሚያደርጉ ከማን ጋር እንደሚሰሩ ኤኒቲንግ የሚያውቁት ነገሮች ሊኖሩ ይችላል ብያለሁ። ኤክሰፕት ሰዎቹን ዲቴል ያላወቋቸው ነገሮችን ካሉ ኤኒቲንግ ማለት ነው። ሶ ተጠያቂነትን ከመንግስት በኩል ከአማራ ክልል መንግስት ሆነ ከፌደራል መንግስት ላይ እዚህ ነገር ላይ ሲሪየስ ወስደው ይሄን ነገር ክሊር ማድረግ አለባቸው የሚል ስታንድ ነው ያለኝ።
accountability pressure ካላረክ ከዚህ በፊት accountability ለማምጣት ራሳቸውን ሲመዛዘኑ ራሳቸውን ሲያጸዱ አይተናል። ሁለት ቦታ መንግስት ጋር እዚህም የሚጫወት ሌላ ኃይል አለ ማለት ነው። አሁንም ሁለት ቦታ የሚጫወት አለ ማለት ነው። ያንን ደግሞ ማጽዳት የሚቻለው accountability ማምጣት ራሳቸውን እንደገና ሪቪው ማድረግ ማጣራት ምናምን መጀመር መቻል አለባቸው ብዬ ነው ማምነው። ያንን ካላመጡ ከነሱ ጋርም ችግር አለ ማለት ነው። the only thing is እዚህ መድረክ ላይ ሲነገሩ የሰማኋቸው ነገሮች አሉ በዋን አማራ ግሩፖች ሶ ኮልድ ማለት ነው። ስሙን መያዛቸው ራሱ ያቃጥላል። ግን መሳሪያ ታጥቀ ይሄን ያህል ገንዘብ እንትነላል። ሰምታችሁ ከሆነ አንድ ንሳቸውን እንኳን በስም ጠርተው ጀግና አላሉ። ዲስትራክሽን ነው የሆኑት። ያደረጉትን ነገር ከቨር ማድረግ ነው የያዙት። ሰው አቴንሽን ይሄን ያህል ገንዘብ ታገኛለህ፣ ይሄን ያህል ከፈለሃል፣ ይሄን ያህል እንትን ይልሃል። ይሄን ምን እንዳረጉ እንኳን ስለሚያፍሩበት መልሰው ስለሚያውቁት በጣም ከሌላው መንጋ እነሱ very carefully ስለሚሄዱ ይሄን ነገር ተጠንቅቀው እየተናገሩት ነው ያሉት እንደ ዲስትራክሽን ማለት ነው። ይሄን ነገር ደግሞ መቼ ሲያረጉት ነበር መሰላችሁ? ከቲፒኤልኤፍ ጦርነት ላይ ፋኖና መከላከያ በሚጋጭበት ሰዓት ላይ the same exact tone ሪካርዱን ማግኘት ከቻልኩኝ እፈልገዋለሁ። the same TPLF exact ጦርነት ላይ መከላከያና ፋኖ መጋጨት ሲጀምሩ the same thing ይናገሩ ነበር። ማበጣበጫ anything። ለዛም ነው እነዚህ ሰዎች የሻቢያንም ሆነ የቲፒኤልኤፍን ሲምፓታይዘር ያላቸውን ስራ ነው እንጂ የሚሰሩት ለአማራ አይሰሩም። የአማራን ምድር የአማራን ትግል ሳይሆን የሚሰሩት አማራን ምድር ኪያስ በማድረግ የኢትዮጵያ መንግስት ፕሬሸር አድርገው ለሌላ ኢንትረስት ነው ይሄን ነገር ዴዲኬትድ እየሰሩ ያሉት ብዬ ማምነው ማለት ነው። ለሁለተኛ ጊዜ ስለደገሙት ማለት ነው። ሌላው ያው ሴሌብሬት ያደረጓቸው ሰዎች የምናውቃቸው በሻቢያና የቲፒኤልኤፍ ሰው እንትኖች አሉ። ይሄን ነገር እንደ ትልቅ ነገር ጌን አፕ ከዚህ በኋላ እንትን እናረጋለን፣ ከዚህ በኋላ get ready is going to get worse ምናምን የሚል ማለት ነው። ያንን ፕሮፓጋንዳ እንትን ያደርጉ ያሉት ያው ራሳቸውን ሃይፕ አፕ ማድረግ ስላለባቸው ለሚቀጥሉት ሀፕን ለሚያደርጉት ነገሮች ራሳቸውን ኦልሬዲ ክሬዲት እንትን ለማድረግ እየሰጡ ያለ ነው። የእንቁላል ቀቃይ ልጆች ያልኳቸው አሉት ኦልሬዲ መልሰው ወደ ትግራይ ውስጥ የገቡ አሉ። ከሻቢያ ጋር ኮኔክትን እንትን እንዳላቸው ኦልሬዲ ተናግረዋል። አሚን የካፕል ኦፍ ጀነራሎችም ኢንቮልቭ እንዳረጉበት መታወቂያቸው የትግራይን መታወቂያ አድርገው የትግራውያን ያልሆኑ አሉበት ነው የሚባለው። የነሱንም ኢንቮልቭመንት እንዴት አንድል እንደሚያደርጉ መንግስት ነው ማየት የምፈልገው። ሪያክት እንዲደረግ ነው the whole thing is ከሻቢያ የሚመጣው ነገር የኢትዮጵያ መንግስት ሪያክት አድርጎ ጦርነት ውስጥ እሱ በማይፈልገው ታይም እሱ በማይፈልገው ካልኩሌሽን ጦርነት ውስጥ እንዲገባ እያደረጉ ነው ብዬ ነው ማምነው። ጦርነት ውስጥ እንዲገባ ፑሽ ለማድረግ ነው ከህዝብ ላይ ፕሬሸር እንዲመጣ የሚያደርጓቸው ነገሮች ናቸው ብዬ ነው ማምነው። ምክንያቱም ዲያናራ መንገድ ላይ ናቸው። ምግብ አፎርድ ማድረግ አይችሉም። የትግራይን ህዝብ ምግብ ነው ለሻቢያም እንኳን የሚያስተላልፉት። እንደዚህ አይነት ስራዎችን እየሰሩ ያሉት ሰዎች ናቸው ማለት ነው። ለዚህ ኪያስና ዲስትራክሽን እንደማድረጊያ ያቺ ስቴትመንት ቅድም ያወራሁት ስቴትመንት በአምባሳደሩም በኩልም ሆነ የተናገሩትን መልሰው ቴክ ባክ ያደረጉት ድንገት እኔ ያየሁበት መንገድ ድንገት ኢትዮጵያ መንግስት እኛ ላይ ሪያክት ለማድረግ ከወሰነ የራሳችን ማስገኛ ለመነጋገር ፍቃደኛ ነን በሚል መልሰው ቴክ ባክ ለማድረግ እንዳያመቻቸው አድርገው የተዘጋጁበት ነገር ነው ብዬ ነው ያየሁት። ምክንያቱም ያንን ባደረጉ at the same time ላይ ተከበው ባሉበት ታይም ላይ ነው የአምባሳደሩ እንትኑ ደግሞ ያቺን ስቴትመንት ያወጣባት ታይም ላይ ማለት ነው። ሶ እንደ ዲስትራክሽን እየተጠቀሙበት ነው ያለው ብዬ ነው ማምነው። ለማንኛውም ራሳችሁን ፋኖ ብላችሁ ከምትጠሩ ይሄንን የምትደግፉ የእንቁላል ቀቃይ ልጆች ነን። የአባቶቻችን ልጆች በፍጹም ይሄን ሊያረጉ አይችሉም። የራሱን ኢኮኖሚ እያወደመ የራሱን የማረከውን
የሚረሽን ካለ አንተ ለህዝብ እየታገልክ አይደለም። አንተ ለኪስ ወይ ለስልጣን ጥም ያለብህ አንዴ ቃልሽ ኦኬ አንተ ለስልጣን ጥም ያለብህ ወይ ራስን ሰርቫይቭ ለማድረግ ያለክ ካወርድ ነህ እንጂ there is no way መከላከያና ፋኖ አብረው በተቀበሩበት መሬት ላይ መልሳ አንተ ቲፒኤልኤፍ ያደረገውን ነገር መድከም ከቻላችሁ እናንተ ፋኖ ሳትባሉ ካወርድ ናችሁ ነው የምላችሁ። ቴንክ ዩ ቴዲ ቴንክ ዩ ከልብ እናመሰግናለን። ሌልና የት ነበርክ? ሰላም ቴዲዬ፣ እንዴት አመሻችሁ? ትንሽ ቻሌንጂንግ ነው ለኔ እዚህ ቶፒክ ላይ የኔ ቶፒክ አይደለም። አይ ዶንት ጊቭ ኮሜንት ኦን ዲስ ካይንድ ኦፍ ኢሹስ። ብዙ ጊዜ መወሰድ ያለበት ነገር ነው። እኔ እነሱ እንደሚሉት ኢትዮጵያኒስት ነኝ። በኢትዮጵያዊ ማንነቴ ላይ ብቻ ነው ማወራው። በኢትዮጵያ ፍላጎትና በኢትዮጵያ የወደፊት እጣ ፈንታ ላይ አሁን ባለው ሁኔታ ለመናገር መሞከር ነኝ። አሁን እየሆነ ያለውን አንድ ብሔርን ተመርኩዞ ትጥቅ አንስቶ እየተደረጉ ያሉ ነገሮችን ኮሜንት ሰጥቼ አላቅም። ሶ አይ ዶንት ኖ እንዴት ማኔጅ ልታደርግ እንደምትችል የኔን ሰዓት ወይ ካልሆነ ነገ አገራዊ ጉዳይ ስላለን በቀይ ባህር ጉዳይ በዚህ ጉዳይ ላይ ኮሜንት ማድረግ ከከበደ ነገ መገናኘት እንችላለን። ቅድም አጀንዳዎችን ሳነባቸውም በኋላ አንተም ኤክስፕሌን ስታደርግ ወደ መጨረሻ አካባቢ እናነሳቸዋለን ነበር ያልከውና በዛ ምክንያት ነው የገባሁት። ለነገ አዛውሬያቸዋለሁ የኦስማን ሳላህ እና በኢትዮጵያ የኤርትራ አምባሳደር እንዲሁም ደግሞ ባህር በር ጉዳይ አስመልክቶ እናወራለን። ነገ ከሻዕቢያ ደጋፊዎች ጋር እንደዛ እናደርግ። ጥሩ፣ አመሰግናለሁ ቴዲ። ሁላችሁንም ከልብ አመሰግናለሁ። ቅድስት ልዕልና፣ ነገ እንገናኝ። በመጨረሻ አልተሰጠኝም ነው ካንቺ ነው እንጀምር። ሁላችሁም ተናገራችሁ አይደል? ቴንክ ዩ ቴዲሻ። ቅድስት ተናገርሽ። አንዳንድ አይሚን እና ኪላ ምን ላይ ሰጥተው ስለወጡ ዝም ብለን መውጣቱ ትክክል አይደለም። 5 ደቂቃ ልስጥሽ። ይበቃኛል። 5 ደቂቃ እሺ። እኔ ማለት የሚፈልገው አይ ቲንክ አኪላ እየሰማ እንደሆነ ይሰማኛልና እገምታለሁ። ዛሬ ዋና አማራ በአማራ ፖለቲካ ላይ ይዞት የመጣው ውሳቤ በልጅ ምክንያት ተጣልተው ንጉስ ሰለሞን ፊት የቀረቡትን ሴቶች እንዳስታውስ ነው ያደረገኝ። ልጇ የሞተባትና በሐሰት ልጅ ነው ያለችዋ ሴት ልጁን ተካፈሉት፣ ቆርጣችሁ ተካፈሉት ሲላት አንጀቷ ምንም ነገር ሳይል እሺ እንዳለችው ማለት ነው። ዋና አማራዎች ለአማራ ህዝብ ቅንጣት ያክል ርህራሄ እንደሌላቸው በምንም ኮስት ይሁን አማራ ክልል ያለው አማራ ማለቅ አለበት። ምን እያረገ መሳሪያ እየነጠቀ አፈሙዝ ላይ እየቆመ ታንክ ላይ እየቆመ በምንም ኮስት መሞት አለበት። የአማራን ህዝብ የህልውና ጥያቄ የአማራን ህዝብ ትክክለኛ ጥያቄ አፈር ድሜ ለማብላት የእውነት በጣም የጠላት አንጀታችሁን ነው ያየሁት ዛሬ። ጭምብላችሁ እንደተገለጠ ነው የሚሰማኝ። ይሄ ጭምብል ነው፣ የህወሓት ጭምብላችሁ ነው የተገፈፈው። በፍጹም የአማራ ህዝብ እንዲህ አይነት ውንብድና ሌብነት ውስጥ ገብቶ አያውቅም። ወደፊትም ይሄንን በፍጹም አያስተናግድም። እንዴ ደም ይፍሰስ፣ ንግድ እንነግድ፣ የመሳሪያ ዝውውር፣ ይሄ እኮ የአሸባሪነት ስራ እኮ ነው። ክልል ውስጥ በምንም ኮስት ብጥብጥ ይፈጠር፣ የኛ ገበያ እንዳይቆም ይቀጥል የሚል የጨካኝ ብትራችሁን የአማራ ህዝብ ላይ እንዳሳረፋችሁ በደንብ ማየት ያስፈልጋል። እዚህ ከነሱ ስር ምትርመሰመስ መንጋ አማራ ያለ ሁሉ አማራ መስሎ ከሆነ ከሻዕቢያና ከህወሓት በላይ ገዳይህ ስምህን የተሸከመ ገዳይህ እንደሆነ ማወቅ አለብህ። በፍጹም ይሄ ባህላችንም ወጋችንም እስከዛሬ አሳይተነው የምናቀው ያልሆነ ይልቁንም የፖለቲካ ስሪቱ የማረከውን የምትገድል ከሆነ የምትዘርፍ ከሆነ የምትደፍር ከሆነ ስራውም ግብሩ የየትኛው አካል እንደሆነ በደንብ የሚታወቅ ከዚህ በፊት
በጣም ብዙ ማስረጃዎች ሊቀርቡባቸው የሚችሉ ነገሮች ቅድም እንደደና ነገር የማነው ስሙን የምሬ ወዳጆን ንግግር ይዞ ይመጣል። በዚህ በሁለት ቀን ውስጥ እኮ ሁለት ፋኖንን ብለው የተቀመጡ ሰዎችን አሰላለፋቸው የት እንደሆነ አይተናል። ተፈራ በግልጽ ወጣና ህወሓትንም እንዳትነኩብኝ ሻቢያንም እንዳትነኩብኝ አለ። ድሮም ሲጠረጠር የነበረ ሰው ነው። እሱ ለየለት። ከዚህ በኋላ የአማራ ህዝብ ተፈራም ብሎ የሚሞትም የሚታገልም እንደሌለ ያየዋል። ምሬ ዛሬ መጣና በምንም ኮስት ዝረፉና እኛ እንገዛችኋለን አለ። ይሄ ማለት ወጣቱ ክልሉን አተራምሱት ነው እኮ ህዝቡን መከራ ሳዩት ነው። አማራ ክልል ውስጥ የሌላ ብሔር ስንት ነው ያለው? የአማራ መኖሪያ አይደለም እንዴ? የአማራ እናቶች የአማራ አዛውንቶች ህፃናት መኖሪያ አይደለም እንዴ? ግደሉና ዝረፉና እኛ እንገዛችኋለን የሚል በቀጥታ ክልሉን የማተራመስ ዘላለማዊ ረፍት የመንሳት ስራዎች እንደሰሩ በግልጽ አምጥቶ አሳይቶናልና ይሄ መረጃ እንደውም የሚያሳየን ምንድነው የአማራን ስም የተሸከሙ ባንዳዎች የህዋት ፈረሶች ክልሉን እያመሱት እንደሆነ በደንብ የሚያሳየን ነው። በግልጽኝነት እናየዋለን። ሰሞኑን ወጥተው የህዋት ሰዎች አማራ የሚባለውን ስም ለመጥራት የሚጸየፉ ዛሬ መጥተው ፋኖ እንዲህ ስላረገ ደስ ብሎናል፣ ፋኖ ጎበዝ ነው፣ እንደዚህ ጀግና ነው ምናምን የሚሉት ውሸታቸውን ነው። እነሱ ክልል ምንም አይነት ጦርነት መደረግ እንደሌለበት ስለሚያምኑ ህወሓት ክልሉ ውስጥ ጦርነት ብታደርግ የትግራይ ህዝብ እንደዚህ ቀደሙ እንደማይሸከመው ስላወቀ ፈረሶች እየፈለገ አማራን የማውደም ስራ ነው እየተሰራ ያለ። አማራ ህዝብ መንቃት አለበት። ይሄ ዝም ብሎ በመንጋ የሚሄደውን ሰው በየቀኑ አማራ ክልል ለሚገደለው ለሚሞተው ሰው መሳሪያ እንደሆነ ማወቅ አለበት ለማለት ነው። ቴንክ ዩ ቴዲ። ቴንክ ዩ ቅድስቲና፣ ከልብ ነው ማመሰግነው። ነገ አንድ ትልቅ ፕሮግራም አለን። እሱን ሰዓትና ቀን ቦታ አላሳውቃቸው። ነገ ጥያቄዎችሽን አሰናድተሽ ያሉ የምትያቸውን ጥያቄዎች ካሉ ያው ታውቂያለሽ እየሆነ ያለውን ሶሻል ሚዲያ ላይ በዛ ላይ እንገናኛለን። ግን እሱ ነገር ገለልተኛ ቤት ቢሆን የብዙ ሰዎች ጥያቄ አለው። ሰዎች በነፃነት በሌላ ንክክ የሌላቸው ያልተጣሉባቸው ምናምን ቤቶች ቢሆኑ በጣም የተሻለ ነው። ሁሉም ሰው መጥቶ በነፃነት መናገርና በተለይ መድረኩ ደግሞ የሚበራበት መንገድ ላይ ትንሽ ጥንቃቄ ይፈልጋል። ወደ አንድ በኩል አሁን አንተ ቤት ቢሆን ፌር ነው። እስቲ እኔ አሁን ባስካለውበት እስኪ ለማንኛውም እስኪ እንወስናለን። ምክንያቱም እኔ በግልጽ የሰማው ስላለ ለምሳሌ ነፍቄ ኖርዌይ ምናምን እንኳን ከኔ ጋር ትንሽ ችግር አለባቸው ምናምን ሲል ይሆን ይሰምቸዋለሁ። አሁን እነሱም እርዳታ ላይ ስላሉ እንዲህ አይነት ሰዎች ሲመጡና ከዚህ በፊት ንክኪ ካለ በነፃነት ለማውራት ጥያቄዎች ለመጠየቅ ወይም ደግሞ መድረኩ ፌር ነው ብሎ ለማሰብ ትንሽ ስለሚያስቸግር በተቻለ መጠን ሁሉም ሰው በግልጽ መጥቶ ሐሳቡን እንትን የሚልበት ቢሆን አሪፍ ነው ለማለት ነው። ቴንክ ዩ ኦኬ ቴንክ ዩ ቅድስቲናሽ። እሺ ኦኬ ያ ለአንድ አፍታ ለዮኒ ማኛ